አለች። ኬኩ በቆጣ ይጃጂ አለ። ኦኬ አቴውም የለበሰው እናፍሰዋለን። ይሄን ገንዘብ ኦሪጂናል እኮ ነው። አንተ ጉቺ እኮ ነው ከላይ ያረች። አው እንደነቃ ጠብቀን ዛሬ በርግዶ ፈጣሪ ተመስገን 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 ተመስገን። በቃ ኧረ ብራዘር በቃ በእናታችሁ ተፋቱ። አንተ ከዚህ በላይ ስቃይ አይበቃም? ተቀጠቀጥክ እኮ። ይበቃል። ምንድነው አንተ ደግሞ የምታሽቀፍተው? ወይ ሂድና ታሰርልታ። ምንድነው አዛኝ ቅቤ አንጓች ነኝ አለ። ምንድነው እሺ ከኔ የምትፈልጉት? እኛ ካንተ የምንፈልገው ምን መሰለህ? በቃ የምትፈልጉት ገንዘብ ነው አይደል? በቃ ችግር የለም። ለፋሚሊ ደውሉ። የምትፈልጉትን ያህል ገንዘብ ይሰጣችሁ። ሄሎ፣ ጤና ይስጥልኝ። አቤት። ስልኮትን ከልጆት አግኝተን ነበር የደወልንልዎት። አሁን ምንድነው? ወደ ጉዳይ ግባ እንጂ ቶሎ በል። ይኸውልዎት ልጆት በእኛ ቁጥጥር ስር ነው አሁን ላይ የሚገኘው። ልጆት ከነነፍሱ ለማግኘት የኢትዮጵያ 1 ሚሊዮን ብር አሁኑን ያስገቡልናል በባንክ አካውንታችን። አይ የኔ ልጅ አይሆንም። ልጅ አይደለም። የዋሸኖት መስሎት ነው። ድምፁን ይስሙት። ንገረው። ኧረ አባዬ እኔ ነኝ አባዬ። አለው በተባጋጠና አንተ ተባይ ሰሙት አይደለ? እኔ ከናካቴው ልጅ ልጅ ማን ነኝ እንደው ፈጣሪ የሰጠውን እኮ እንትን መቀበል ነው አይደለ እንጂ 1 ሚሊዮን ብር ምን አለ ስለ ልጅ ከማጸ እኔ ብያን እንዲወለድኩት 1 ሚሊዮን ብር ምን ነበር? ሸመጠጡት አለቆ መታባቱ እኮ ይቻል። በጣም የሚያሳዝን ጊዜ ምስኪን ነው። ቤተሰብ በዚህ ሰዓት ሲከዳው ምን ታደርጋለህ? በጣም የሚያሳዝን። ሄሎ አባዬ፣ አንተ ለቀቁ? በእውነት ለቀቁኝ። ለምን አለች። ኬኩ በቆጣ ይጃጂ አለ። ባልና ሚስት ቤታቸው ውስጥ ቁጭ ብሎ ምግብ እየበሉ ይጀምራል። ሚስት ልታጎርሰው ስትሞክር ባል በቃኝ ይላል። ሚስት የመጨረሻ ነው ብላ ታጎርሰዋለች። ባል እንዲህ ሲል ያወራል። ውይ የኔ ፍቅር አንቺን የሰጠኝ እኮ አምላክ ማሪቷ እቺን ብቻ ጉረስ ብላ ታጎርሰዋለች። ታዲያ ባል አፉ ውስጥ ያለውን ምግብ እያላመጠ ሚስትን ይጠይቃል። ምንድነው ኬኩ እመጣለሁ ብሎ አልነበር እንዴ? ምን ሆኖ ነው የጠፋው ይላታል። ሚስት ቀበል አድርጋ እኔ እንጃ ደውልለታ ትላለች። ባል ስልኩን ከጠረጴዛው ላይ አንስቶ ለጓደኛው ለመደወል ሲነካካ ቤቶች ሁለቱም ቀና ብለው ሲመለከቱ ሲጠብቁት የነበረው ኬኩ በሩን ከፍቶ ቤቶች እያለ ሰተቱ ብሎ ይገባል። ሚስትም ይሄው እንደው መጣለህ እያለች በልተው የተረፋቸውን ማዕድ እያነሳች ከጨረስን መጣ ቆይ ላንተ ላቀርብልህ ስትለው ኬኩም ኧረ አያስፈልግም በልቼ ነው የመጣሁት ብሎ ይመልሳል። እሺ የሚጠጣ ላምጣ አረፍ በል ብላ ትታቸው ወደ ማድ ቤት ሄደች። ምን ሆነን የቆየኸው? ጠብቀን ነበር አብረን ቁርስ እንድንበላ ብሎ ኬኩን ሲጠይቀው ኬኩም እንዲህ በማለት መለሰ። ምን እባክህ ከማዘርጋውኝ አልተመቸኝም እያለ ሲያወራና ማድ ቤት ያዘጋጀችውን ትኩስ ነገር ማቀራረብ ጀመረች። ጓደኛሞች የልብ ልባቸውን ማውጋት ቀጠሉ። የመጣው ትኩስ ነገር ቀርቦ መጠጣት ጀመሩ። ሚስት የባሏን አንገት ንቅ አድርጋ ለጓደኛው ወይ ግን አንተ የጓደኛህን ትዳር እንኳን እያየ አትቀና ቢያንስ እንኳን አግባ እንጂ ስትል ጥያቄ ያቀረበች። ኬኩም ምን ባክሽ የእናንተ ትዳር ሳያስቀናኝ ቀርቶ መሰለሽ? ያው ስራ የለም ታውቂያለሽ። ከባልሽ እየከፈልኩ የምኖር ሰውዬ ትዳር ትይኛለሽ እንዴ? ኧረ አታስቂ ብሎ አንገቱን አቀረቀረ። ጓደኛውም ቀጠለ። እንዴት ትላለህ? እኔ እኮ ብሰጥህ በሳምንት 1-2 ነው። አንተ እኮ አብሮ አደግ ጓደኛዬ ነህ። እንዴት ትላለህ? አለ በብስጭት። ኧረ ስቀልድ ነው ጓደኛዬ። አንተ እኮ ጭራሽ አልሰለቸኝም። እናቴ እንኳን ቤት እየተመላለስኩ ዋጥ ብቻ አይደል እንደምትለኝ እሷ እንኳን ሰልችቻት አንተ መይሰለቸኝ ብሎ ባኬኔ ነገር ተወና እናንተ ግን ልጅ የመውለዱን ጉዳይ ምን አደረሳችሁት ሲል በባልና በሚስት ፊት ላይ የሐዘን ድባብ ፈጠረ። ሚስት በሐዘን ስሜት አንተ ምን ያልሞከርነው ነገር አለ መሰለ ምንም አልተሳካም ባክህ ብላ በሐዘን አዘቀዘቀች። ኬኩ ባወንታ እየተመለከታቸው ሳለ ባል እንዲህ ሲል ለሚስቱ መናገር ቀጠለ። የኔ ቆንጆ እድሜሽን ለኔ ብለሽ ሰዋሽ አይደል? ዘር መተካት እየፈለግን እኔ በፈጣሪ አምናለሁ አንድ ቀን ይሳካል ብሎ የባለቤቱን ግንባር ሳም አድርጎ በጣም ነው የምወድሽ አቀፋት።
ይህን የተመለከተው ኬኩ ፊቱን አዙሮ የነገር ሳቅ ሳቀ። ከዛ መለስ ብሎ አረ በቃ እኛንም አታስለቅሱን ቦስ ወደ ስራ እንሂድ እኔም በትበት ልበል ሲል ባል እሺ ብሎ ከመቀመጫው ተነስቶ መታጠቢያ ቤት እጁን ለመታጠብ ሲነሳ ኬኩና የጓደኛው ባለቤት ብቻቸው ሳሎን ቀሩ። ሚስት የባሏን ጓደኛ በማይሆን አስተያየት ታያለች። ኬኩም የጓደኛውን ሚስት በመጎምጀት ፊት ያያታል። ባል ከመታጠቢያ ቤት ወጥቶ ወደ ሳሎን እጆቹን እያረገፈ የማይሆን አስተያየት እያያቸው ጓደኛውን እንውጣ ይለዋል። ጓደኛው ተነስቶ በር ከፍቶ ሲወጣ ባል የሚስቱን ጉንጭ እየሳመ ሲሰናበት ጓደኛው የት አድርጎ ጥያቄ ጠይቋል። ዛሬ ስራ ታመሻለህ እንዴ ሲለው ባል በግርምት እየተመለከተው ሜይቢ ላመሽ እችላለሁ ምን ነው ጠየቀኝ ሲለው ኬኩም እየተጣደፈ አይ ዝም ብዬ ነው ስራ ረፈደን ሂድ አለው። ባል ሚስቱን ተሰናብቶ ከጓደኛው ጋር ሄደ። መንገድ ላይ እየተራመዱ ጓደኛው ኬኩና ልሸኝ ሲለው ኬኩ አራዚው ቅርብ ነኝ አንተ ወደ ስራ ሂድ ብሎ ተሰናብቶት በችኮላ መንገዱን ቀጠለ። በችኮላ ባገኘው መታጠፊያ ታጠፈ። ታዲያ የጓደኛውን መሄድ ለማየት በታጠፈበት ቦታ ሆኖ አንገቱን አውጥቶ የጓደኛውን መኪና ተመልክቶ ሄደ። ጓደኛው እየተጓዘ ከቢሮ ስልክ ተደውሎለት ሄሎ አለ። ወደ ቢሮ እየመጣ እንደሆነ ሲነግራቸው ለአስቸኳይ የፊልድ ስራ ከከተማ እንደሚወጣና ልብሱን አዘጋጅቶ እንዲመጣ ሲነገረው እንዴት ቀድማችሁ አትነግሩኝም እያለ ሲበሳጭ፣ ነገር ግን አማራጭ እንደሌለው አውቆ ወደ ቤቱ ልብሱን ሊያዘጋጅ ተመለሰ። ሰፈር ውስጥ እንደደረሰ ከመኪናው ወርዶ በንዴት ወደ ቤቱ እየተራመደ ሳለ ቤት ውስጥ ጓደኛውና ባለቤቱ ልብሳቸው በያለበት ጥለው አልጋ ላይ ተጋድመው ይታያል። ኬኩ ቀጠለ ያ ከረፈፍ ባልሽን ሸቦድ ነው አይደል አለ። ይሄን እኮ የሞራል ችግሩ የሱ ይመስላል አላወቀውም ብሎ ሳቁን ለቀቀው። ደረቱ ላይ እንደተኛች ዝም በል ምንም እኮ ቢሆን ባሌ ነው አለች። ኬኩ በቆጣ ይጃጂ አለ። ኬኩ በበቀልና በደስታ ስሜት ውስጥ ሆኖ ለራሱ እንዲህ አለ ሰራሁለት እያለ ፈገግ አለ። ባል ሀገር አማን ነው ብሎ በችኮላ በሩን ከፍቶ ከገባ በኋላ ፍቅር እያለ መጣራት ጀመረ። ከዛ ቀስ እያለ ወደ መኝታ ቤት እየተራመደ ፍቅር እያለ በሩን ሲከፍት ያየውን ነገር ማመን አቃተው። በፍቅር ተቃቅፈው አልጋ ላይ የተኙት በድንጋጤ ከተኙበት ቀና ብለው የአልጋውን ጠርዝ ተደገፉ። ባልቀጠለ ይሄን ማመን አልችልም ብሎ ፈዞ ቀረ። በንዴት ሆኖ ጓደኛው እንዴት ቻልክበት? እንዴት ገላ ታዘዘልህ? ስሜት በለጠብህ ከወንድምነት ብሎ እየጮኸ አንቺ እንዴት ቻልሽበት? የኔ ሚስት ከከተማው ሴቶች የተለየ ትጣፍጣለች አይደል? እንዴት ቻላችሁበት? ብሎ በጀርባው ግርግዳውን ተደገፈ። እኔ ይሄንን አይኔ አያምንም ብሎ ጭንቅላቱን ሲይዝ ሚስት ቀጠለች አይደለም እኮ ማሬ ስትል ዝም በይ አለ በብስጭት። ያኔ ገና በሐሳቤ ስትግጂ ነው ማንነትሽን የተጸየፍኩት። ጮክ ብሎ ዝም በይ ብሎ እየተነፈሰ ጓደኛውን አንተ ግን የተመኘውን ገላ አገኘህ ማለት ነው? የሙቀት ዳሯን በጥብጠ ሜዳ ላይ እንዳትዋት ይዛት ሂድ ይዘልኝ ሂድ ስመለስ ግን እንዳላገኛችሁ ብሎ ትቷቸው ከመኝታ ክፍሉ በኃይል ዘግቶት ወጣ። በብስጭት ስሜት ቤቱን ለቆ ወጣ። ፈራጃን ተጌታ በፈጠርከው ገና ፈጣሪን አልፈራች ግፍ አይደርስም መበል እንዴ ነው ምን ወዴት ሄድክ ነው? አው ከስራ ያባረረኝ እኮ አንተ ከስራ መሳባረርኩ መስሪያ ቤት ውስጥ ከባለቤቴ ጋር የምታረጉን ብልግና ቆንቆን አልኩ። ብታባረኝ አይሻልም እንዴ ታዲያ? አንድ የምነግርሽ ነገር አለኝ። ልፈታሽ ፈልጋለሁ፣ ግን ለምን እንደማታውቂያት ታስመስይ። በቃ በእኛ መሀል ውስጥ ፍቅር አይሰራም። ስለዚህ የ7 ዓመት ትዳራችን ከንቱ ነበር ማለት ነው? አዎ፣ እስካሁንም ለልጄ ስል ነው። በቃ አሁን አንድ ልጅ አለን፣ ይሄን ጋብቻ ማቋረጥ ይኖርብናል። ለመፋታት ዝግጁ ነኝ። ነገር ግን እንደዛ የሚሆነው አንድ ነገር የምታደርግልኝ ከሆነ ነው። ምን ላድርግ? ምንም ላደርግልሽ እችላለሁ። እኔ አንተን ገንዘብ አልፈልግም። ፍቺያችንንም በአንድ ወር እንጨርሰዋለን። ነገር ግን እቺን አንድ ወር ከስራ እንደተመለስክ እየተሸከምከኝ ወደ አልጋዬ ትወስደኛለህ። ጥሩ፣ እችላለሁ። በቃ በመጨረሻም ተስማማቸው። አትቀልድ።
የመሸከሚያ ሰዓቴ ሳይደርስ አይቀርም። ለጭራሽ ስለ ፍቻችን ለልጃችን እንዳትነግረው። በዚህ አይነትማ 7 ዓመት ሙሉ ምንም ፍቅር አልሰጧትም ማለት ነበር። በጣም ይቅርታ። ከዚህ በኋላ ትዳሬ መፍረስ አልፈልግም። እስካሁንም አስጠሊታ ትዳር ውስጥ ያለው ነበር የሚመስለኝ። ነገር ግን እስካሁን የኔ ጥፋት ነበር። አንድም ቀን ለትዳሬ ጊዜ ሰጥቼው አላውቅም። ከዚህ በኋላ አይንህን ማየት አልፈልግም። ከዚህ በኋላ አብቅቷል። ይቅርታ። አበባ ትሰጭኛለሽ? ውዴ 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 ይሄ ቀን ቀርቶሻል ልልሽ አልችልም። የካንሰር በሽታ በራሱ እንክብካቤ ይፈልጋል። ከጎንሽ ያለ ሰው ሊንከባከብሽ ይገባል። በጣም አስፈላጊ የምነግርህ ነገር አለ። ከአንቺ ይልቅ የኔ አስቸኳይ ጉዳይ ነው። ስለዚህ መሄድ አለብኝ። አሁን የሷ ፊትው መሬት ቢሆን ስንት ገበሬ አርሶ አይገኒ የስራሽ ባለፈው የውስ ሃይላይት ማለት ነው። ራት ግብዣ ተብሎ ይዣት ስገባ ሊሞዚን ይዘህ መጣ ተብዬ ፓርኪንግ ኤሪያን ያሳዩ ሙሉ መሰረተ ልማት ያስፈልጓል። የሷ ፊት ባለፈው እግሬ ስር ቁጭ ብላ ነበር። ጫማ መስላኝ አድርጊያት ክሩን ሳጣው ነው እሷ እንደሆነች ያወኩት። ቲክቶክ ላይ በ72 ኢንች ቲቪ የምትገባት ሴት ገኒ ናት። ያው ባለፈው ቪዲዮ ፖስተች 7 ቪዲዮ ስክሮል አድርጌ ነው ፊቷን የጨረስኩት። ከንፈሯን ስሜ ግንባሯን ለመሳብ 2 ታክሲ ይዛለሁ። አፋታኝ በቃ አለን ምን የሌለ ነገር አለ እዚህ ቤት ነበር። ነፍስ ብቻ ነው የሌለው። ብትጠግብ ራሱ ሌላ ወደ ምን አለ መሰለህ? እርጎ በስጋ አለን፣ እርጎ በጥሬ አለን፣ እርጎ በጎመን አለን፣ እርጎ በተለያየ ነገር ነው ያለ። በምን ይሁን እርጎ በበሶ አሃፍ በርጎ ነው፣ ሁሉም በርጎ ነው። አዎ ነው እንዴ? እርጎ በጥሬ አድርገው። እርጎ በጥሬ ታዲያ ጥሬው ትኩስ ይሁን። እሺ ይኸውልህ ጥሬ ስጋው እንዲህ ጥርስ ላይ ስቆርጠው የበሬውን ድምጽ ነው የምሰማው። ምን ማሰብላት ገባ። ትንሽ ደቂቃ መጣው፣ ትንሽ ደቂቃ እሱንም ከተው እንዴት ይማት በቲማቲም ይቆራል። በቲማቲም ትእዛዙት ነው። ትእዛዙስ ትእዛዙት ነው። ትእዛዙ ነው። እጄ በቃ ተመረና። እኔ ቆንጆ ምሳ እሰራለሁ። በቃ ግቢ። በቃማ ባለፈው በልተኛል አስመልሰን ዛሬ መብላት አማረሽ ና ካንተ ጋር ጨረስን። ማታ እናወራለን። አትደውልልኝ አልወድህም አልኩ አይደል እንዴ? በቃ አልወድህም፣ ታስጠላኛለህ። ፊትህ አሳ ስለሚወስን የተለየ ነው ታውቃለህ። እግርህንም አትታጠብ። ለዛ እንዳትደውልልኝ ባይ። እንዳትንቀሳቀስ። አንድ ድምፅ ሳታሰማ ያዝከውን ስልክና ብር አውጣው። ቶሎ በል እንካ። እንዴ ምንድነው እንደዚህ መቀስቀስ? እንካ እንዴ ስራ ላይ ነኝ እኮ እየዘረፍኩ አይደለ እንዴ? ወይ ደንግጦ ያልሰጠ ምናምን ብለህ ገመጨው። ምንድነው እንደዚህ መቀስቀስ? አሁን የጥሩ ሙድ ውስጥ አይደለሁም። በእናትህ የምትወስደውን ውሰድና ተወኝ እስቲ። ምንድነው እንደዚህ ቀስ መሰበር? ምን ከሚስት ጋር ጣልተህ ነው? አንተ ስለሱ አያገባህም። ልሰርቀኝ አይደል የመጣው? ያው እኔ እየሰጠሁ ነው። ከውሰድና የፈለግከው ነው ወስደው ጣልኝ። እኔ መች ብር ቸገረኝ? ስታኝ እኔ ብርና ስልክ የቸገረኝ ሰው መስላለሁ እንዴ? እና ለምሮ መሰርቀኝ? እኔማ መሰርቀኝ ያው አዲስ ሌባ ስለሆንኩኝ ነው። ያው ለሙያው ፍቅር ብዬ ነው መስረቅ የጀመርኩት። ገባ? መሯሯጡን፣ አክሽኑን፣ አድሬናሊኑን ምናምን ፈልጌው ነው የገባው። ረዳሽኛ? ኦኬ እንደዛ ከሆነ በቃ እንድገመው። አሁን ያው እንድገመው። እንድገመው እንዳትንቀሳቀስ። ወይኔ ምንድነው? ያዝከውን ብር አውጣ እባክህ፣ እንዳትሰርቀኝ። ያለኝ ብር ራሱ አይበቃኝም ለራሴ። እኔ ስለሱ አያገባኝም። ያዝከውን ስልክና ብር አውጣ በእናትህ። ቤተሰቦቼ ሞተውብኛል። ይሄን በር ደግሞ ከልጅነት ጀምሮ ሊስትሮ ሰርቼ ያመጣው ብር ነው። እባክህ እንዳትሰርቀኝ። አላወኩም ነበር። እሺ በጣም ይቅርታ። ኧረ በእናትህ ቤተሰቦቼ ጓደኛ ተዋል ያማል። እኔ ለጨዋታው ልቀት ነው እንደዚህ። ኦኬ እኔ ስለ ቤተሰብ አያገባኝም። ብርህን አውጣ። አንጀተን ሳልተረትርልህ ብርህን አውጣ። እሺ እሰጥሃለሁ፣ ግን ጩቤውን አስቀምጦ። ጩቤውን በጣም ነው የምፈራው። ያው
አንደኛ ተመቸ። አራካሽኛ ያራድዬ ልጅ አንደኛ ነበር። አክቲሽ አይ ብራዘር አመሰግናለሁ። እሺ በቃ ሌሎሽ አመሰግናለሁ። አይ ብራዘር አመሰግናለሁ። ችግር የለውም። አይ ውይ ጩቤን ረሳሁት እኮ ጩቤን ረሳሁት። ወሰደው ማነው የኔ ፍቅር ይላል። አምጣው የኔ ፍቅር ቅድም ለተናገርኩህ ነገር በጣም ነው የተቆጨሁት። የምርሽ ነው? አዲሱ ባሌ እምቢ ስላለኝ ማለቴ ስለምወድህ እንመለስ ድጋሚ። እሺ በቃ እደውልልሻለሁ። ወደ ኋላ እደውላለሁ። የኔ ፍቅር እወድሃለሁ። ምን ተታረቃችሁ? አዎ ይመችህ ማሪ። እንኳን ደስ አለሽ ብራዘር። ሁለታችንም ደስ ብሎናል ዛሬ። በቃ ምን በቃ አምጣው። ኧረ በኋላ እደውልበታለሁ። ተው እንዴ ስራ አይደለ እንዴ? አምጣው። በኋላ እደውልበታለሁ። አምጣው አንጀትን ሳልወጋልህ በኋላ እደውልበታለሁ። አልሰጥም። ደህና ናችሁ? ሰላም ነው። እንዴት ነህ? አለን። ነፃ ምግብ አለ ተብዬ ነበር። አዎ እዚህ ነው። በቃ ይቅርባ። እሺ ከዛ በፊት ግን እዚህ ጋር መፈረማት ወረቀት አለች። በሁሉ ምግቡ ምንም ችግር የለም። እስኪ በደንብ አንብበው መጀመሪያ። እናንተ በነፃ ምግብ እያቀረባችሁ ውል ምናምን ላነብ ቶላ አባቴ በጣም ነው የምናመሰግነው። በጣም ነው የምናመሰግነው። እንዳንተ አይነት ሰው ማግኘት በጣም ይከብዳል። እውነት አይ ያው ኩላሊትህንና ልብህን እንደዚህ ለግሶ ለምግብ በጣም ነው የምናመሰግነው ወንድም። ኩላሊትህንና ልብህን ለገስክ ፈረምክ እኮ በጣም ነው የምናመሰግነው። ለዚህ ማለት ለገስክ ማለት እኔ ነፃ ምግብ እኮ አለ ብሎኝ እኮ ማለት ነፃ ምግቡ ኩላሊትህንና ልብህን እንደምትለግስ ከመሞትህ በፊት ጥሩ ምግብ በልተህ እንድትሞት ነው። በጣም ነው የምናመሰግነው የምልህ። ኧረ እንደዚህ የለም። ምን ያልነገሩኝም ወንድሜ ኩላሊቴ ሻንዱ የሆነ ልብ ይለገሳል እንዴ? ልገሉኝ ነው እንደዚህ አንበበህ እኮ ፈረምክ። እኔ ግን አይ ወደ አፍረስ ነው ይወጣ። ኧረ ወል ማፍረስ በዘጠኝ ፓትሮል ተቀባል። ወዴትም መንቀሳቀሳችን ነው ነገር የለውም። እሺ ወጡ ምንድነው? ቢያንስ ወጡ ምስር ነው ወጡ በምስር ነው የሰው ነፍስ በምስር ምን ይደረግ እንግዲህ ወንድ። ኧረ እኔ ማለሽ እንትና መለለቻውን አምጪልኝ። ቁጭ በል እና እንዴት ነው? ሰላም የተጽናና ነው? እግዚአብሔር ይመስገን። አጎት ነው እንዴ ሞቶ? እንጀራ አባቴ ነው እንዴ? እሱ እኮ ነው አይደብርም። ያው አይደብርም። ሰው ላይ ምናምን እያስበሰርኩኝ ነው እንጂ እኔ ምን እኔ ንጮት አስከዛ አንተ ደግሞ ማታ አትመጣም እንዴ? በቀን ምንድን ነው ሱስ ነው? አንድ ለቀስተኛ አስነስታጨውኝ እንጂ ማዘር አጨቱም። ኧረ ተዋት አክስቴ ናት በእናትህ ተዋት። ፋዘር አጨቱም ካርታ ካንሰር አለበት ለራሱ። ኧረ ተው አሬው ነው ተራ ወንድም ያጨች ንጨት ካርታ ናይ እንዴ ባለመቶ የሜዳዋን እንዳረሱ ሜዳ አዎ አባቴ አይደለ ሞቶ የኔ ቤት አይደለ የሚለውን ትከፍላለህ። ኧረ ዙራት ሜዳ ፊት ይላል እንዴ? እሺ ገባ ማጮራ አይቻልም። እገባለሁ ገባ። አንቺ የኔ ድርብር ትመዥዋለሽ አ ኧረ ዝም ብለህ ተጫውታ ባለመድቦ እኮ ባለመቶ ይሆናል። በቃ ባለመቶ ነው። ግባ በሏችሁ ግባ እንዴ ደፍኛታለህ። አባዬ ባለሜዳ ጋር ውጭት መጥለው እኮ ለዚህ ነው እኮ ያለቀሰ ተቀላቀላችሁ። ለከኛ ዘር መጥተና ሰላም ነው። እንዴት ነህ? ደህና ነህ? አልሰሙም አይቻልም። ስራ በዝቶብኝ በቆሎ እሸት እየበላሁ። አዎ እሱ ካልሆነ ታዲያ እንዴት ይቻላል? ሰላም እንትን አሁን ሰሞኑን ሁሉም ተከራይ የሽንት ቤት ቁልፍ ያስፈልገዋል። እያዋጡ ነው። አንተም እንድታዋጣ ነው ያለ ያው የቻልከው። ኧረ እኔ አሁንስ መረረኝ። ምንድነው? የቤት ኪራይ ተጨምሩብኛላችሁ። አሁን ደግሞ ለሽንት ቤት ትሉኛለህ። ታዋጣለህ። ከፈለገ ይዘረፍላችሁ።